Yes. Yeah. And the precious slides. Yeah. After the gold flag thousand, does get a new national under 20 record and finishing in fourth. 65, just a little more than 2 seconds off the championship. 5.8 on that. Congrats, coach. Congrats. As they continue that speeding up every lap. Melchenko trying to clear on a first attempt after Kutilova. Now we'll wait on Melchenko. ኢትዮጵያውያን አትሌቶች አሁንም በአሜሪካ በዓለም ሻምፒዮና ታሪክ ሰርተዋል። ሰላም የድል ስፖርት ቻናል ቤተሰቦች እንደምን አላችሁ? እንኳን ደስ አለን፣ እንኳን ደስ አላችሁ። በአሜሪካ ኦሪገን ዩጂን እየተካሄደ በሚገኘው የዓለም ከ20 ዓመት በታች አትሌቲክስ ሻምፒዮና ኢትዮጵያ አሁንም በድል ተንበሽብሻለች። ትናንት በ3000 ሜትር መሰናክል በአትሌት አልማዝ ዮሐንስ እና አትሌት ወሰን ያሰፋ የተመዘገበው የወርቅና የብር ድል ሳይቀዘቅዝ ዛሬም በሌላ ውድድር በድጋሚ ቀጥሏል። የኦሪገን ምድር ዛሬም በኢትዮጵያውያን የወርቅና የብር መዓዛ ታውዶ ነው የነገው። በ3000 ሜትር ፍጻሜ ተጠባቂ ውድድር ላይ አስደናቂ ብቃት ያሳየችው አትሌት ዮርዳኖስ ጽጋብ ርቀቱን በግል ምርጥ ሰዓቷ 8 ደቂቃ 43 ሰከንድ 65 ማይክሮ ሰከንድ አጠናቃ ለኢትዮጵያ ወርቅ አስገኝታለች። ሁለተኛውን ወርቅ ነው ያስገኘችው። ሌላኛው አትሌታችን ሽቶ ጉሚ በበኩሏ 8 ደቂቃ ከ45 ሰከንድ ከ06 ማይክሮ ሰከንድ በመግባት ሁለተኛ ሆና የብር ሜዳሊያ አስመዝግባለች። ኡጋንዳዊቷ ቻሪቲ ቺሮፕ ሶስተኛ ሆና ወጣለች። ይህንን ውድድር ልዩና ፈታኝ የሚያደርገው የ5000 ሜትር አሸናፊዋ ኡጋንዳዊቷ ቻሪቲ ቺሮፕ ለሀገሯ ሁለተኛውን ወርቅ ለማስገኘት የተወዳደረች መሆኗና የአሸናፊነት ግምቱንም ወስዳ የነበረ በመሆኑ ነው። ከ3 ቀን በፊት የሴቶች 5000 ሜትር አሸናፊ የነበረችው ኡጋንዳዊቷ ቻሪቲ ቺሮፕ ውድድሩን በአብዛኛው የመጨረሻው ደወል እስኪደወል ድረስ ከፊት ሆና ስትመራ ነበር። ነገር ግን በመጨረሻው መስመር ከኋላ አንገት ለአንገት ተናንቀው አድፍጠው ሲሮጡ የነበሩት ኢትዮጵያውያን አትሌቶቻችን በአስደናቂና አዲስ ጉልበት አፈትልከው በመውጣት አንደኛና ሁለተኛ በመሆን የወርቅና የብር ሜዳሊያውን ለሀገራቸው አስገኝተዋል። በተለይ ውድድሩ ሊጠናቀቅ ከ100 ሜትር ያነሰ ርቀት ሲቀረው አትሌት ዮርዳኖስ ጽጋብ በአስደናቂ ታክቲክ ኡጋንዳዊቷን ወደኋላ በመተው የወጣች ሲሆን አትሌት ሽቶ ጉሚም ተከትላት በመውጣት ተከታትለው መግባት ችለዋል። አትሌት ሽቶ ጉሚ በ5000 ሜትር የነበራትን የብር ሜዳሊያ በ3000 ሜትር ደግመዋለች። ኡጋንዳዊቷ ሶስተኛ መውጣት ችላለች። በጣም አስደናቂ ፉክክር የታየበት ሩጫ ነበር። የ17 ዓመቷ ዮርዳኖስ ገና በወጣትነቷ ያሳየችው ብቃትና የመጨረሻ መስመር የማሸነፍ ስልቷ ፋይናል ኪክ ወደፊት በዓለም አቀፍ የአዋቂዎች መድረክ ላይ ለኢትዮጵያ ትልቅ ተስፋ የተጣለባት አትሌት መሆኗን አሳይታለች። በኦሪገን ምድር ኢትዮጵያውያን ሴቶች ፈጽሞ አልተቻሉም። ሀገራቸውን በሜዳሊያ አንበሽብሸዋል። ምንም እንኳን ከዚህ ውድድር ቀደም ብሎ በተካሄደው የ800 ሜትር ሴቶች ፍጻሜ ሀብታም ገበየው 4ኛ፣ ደራርቱ ሽብሩ ደግሞ 7ኛ በመሆን ድል ባይቀናቸውም አጠቃላይ አፈጻጸማችን ግን ግሩም ነው ብሎ መውሰድ ይቻላል። እስካሁን ባለው ሂደትም ኢትዮጵያ 2 ወርቅ፣ 3 ብርና 1 ነሐስ በመሰብሰብ በድምሩ በ6 ሜዳሊያዎች በዓለም አትሌቲክስ ሻምፒዮና ከዓለም 3ኛ ከአፍሪካ 1ኛ ደረጃ ላይ መቀመጥ ችላል። ተፎካካሪያችን ኬንያ ከኢትዮጵያ ቀጥሎ ያለውን 4ኛ ደረጃ ይዛለች። ቀጣይ የሚጠበቁ ውድድሮችም አሉ። የዓለም ከ20 ዓመት በታች የአትሌቲክስ ሻምፒዮና ዛሬ እሁድ ፍጻሜውን ያገኛል። በዛሬው ዕለትም ኢትዮጵያውያን አትሌቶች በ2 ርቀቶች ለሜዳሊያ ይጠበቃሉ። በሴቶች 1500 ሜትር ኤልሳቤጥ አማረ እና ህይወት ካላዩ ይሮጣሉ። በወንዶች 1500 ሜትር ደስታው ታዴ ብቸኛው የኢትዮጵያ ተወካይ ሆኖ ይፎካከራል። ከዚህ ውድድር በኋላ የዛሬዎቹ አሸናፊዎች የሰጡትን ሞቅ ያለ አስተያየት በመቀጠል እናጋራቸዋለን። ለቻናላችን ድል ስፖርት አዲስ ሆናችሁ ሰብስክራይብ፣ ቤተሰብ ከሆናችሁ ደግሞ ላይክ እና ኮሜንት በማድረግ አብራችሁን ቆዩ። መልካም ጊዜ
በመጀመሪያ ሉል እግዚአብሔር የተመሰገነ ይሁን። ከዛ ውድድሩ በጣም አሪፍ ነበር፣ እልህ የተሞላበት ነበር። በመጀመሪያ ኢትዮጵያ ወክዬ ወርቅ በማምጣቴ ደግሞ በጣም እጅግ ደስ ብሎኛል። አንደኛና ሁለተኛ ወርቅ አብራችሁ ሰርታችኋል? አዎ አብረን የሰራነው እና አንደኛና ሁለተኛ በመውጣታችን በጣም ደስ ብሎኛል። አንዳንዴ አብዛኛው ጊዜ ቦታ ብዙ እንትን አልችልምና በዛ ልምድ በመውሰድ ዛሬ በመስተካከል ነው እንደዚህ አሪፍ ቦታ ያስኩት። ዛሬ ድንቀው አትሌት መሰረት ደፋር ነው የማደንቀው መወዳት እና ቀጣይ ደግሞ ልክ እንደሷ መሆን እፈልጋለሁ። እዚህ በመሳተፌ እዚህ ትልቅ ውድድር በመሳተፌ ተሳትፌ ደግሞ እንደዚህ ደረጃ ሜዳሊስት ወርቅ በማጣቱ ደስ ብሎኛል። ቀጣይ ቀሪ ደግሞ ትልልቅ ደረጃ በሚደረገው ውድድሮች እንደ ዓለም ሻምፒዮና ኦሎምፒክ እዛ ተሳትፌ ደግሞ እንደዚህ ሜዳሊስት በመሆን ምርጥ አሪፍ የሆነ ሰዓት በመመዝገብ